رأساتين عامل حزننا نبي عليه الصلاة والسلام كسوست عمت يا ማህበራዊና ኢኮኖሚያዊ ማዕቀብ አሳልፈው ሽዕብ በኒ ሃሽም የሚባለው ጎጥ ውስጥ እሳቸውና ተከታዮቻቸው ከፍተኛ ስቃይና መከራ ካሳለፉ በኋላ የተከሰተ ሌላ ክስተት አለ። ከዛ እንደወጡ አንድ ትልቅ ክስተት ተከስቷል። ይሄውም የአቢ ጣሊብ ሞት ነው። የእርሳቸው ህልፈት ነው። አቡ ጣሊብ ማን ናቸው? ጎበዝ። የነቢዩ ሰለላሁ ዐለይሂ ወሰለም አጎት ናቸው። ነቢዩን ሰለላሁ ዐለይሂ ወሰለም የተንከባከቡ እስከ መጨረሻ ሪሳላቸውንም እስከ ህልፈታቸው ድረስ የደገፉ ግን ያላመኑ የእሳቸው ድጋፍ የእሳቸው መከታነት በጣም ጠቅሟቸዋል ነቢዩ ሰለላሁ ዐለይሂ ወሰለም። ምክንያቱም ባላባት ናቸው፣ ተሰሚነት አላቸው። እሳቸውን አልፈው ረሱሉላህ ዐለይሂ ሰላቱ ወሰላም ማጥቃት አልቻሉም ቁረይሾቹ። ስለዚህ ትልቅ ሒማያ መከላከያ የነበሩ ናቸው አቡ ጣሊብ። እሳቸው የሞቱት ቅድም እንዳልኳችሁ ከበኒ ሃሽም ጎጥ የሚባለው እርሳቸው ነብዩ ሰለላሁ ዐለይሂ ወሰለምና ሰሃቦቻቸው ይኖሩበት የነበረና ሒሳር ተደርገው ማዕቀብ ተጥሎባቸው ማንም ሰው እንዳይገዛ እንዳይሸጥ ከነርሱ ጋር ምግብ አጠው ምን በልተዋል ብለናል? የደረቀ ቆዳ ዘፍዝፈው አድርቀው እንደገና ወቅጠው በልተዋል ብለናል። የዛፍ ቅጠል በልተዋል ረሱል ዐለይሂ ሰላቱ ወሰላምና ሰሃቦቻቸው በጣም ከፍተኛ የሆነ ረሃብ ውስጥ እስኪገቡ ድረስ ማለት ነው። ከዛ እንደወጡ ማን ወደ በህይወታቸው አለፈ? አቡ ጣሊብ። የአቡ ጣሊብ መሞት በጣም ከባድ ነበር ለነብዩ ዐለይሂ ሰላቱ ወሰላም። ከመሞታቸው በፊት ሰከራት ላይ ያሉ እንግዲህ ያው በጣም ታመው በነበረበት ጊዜ ቁረይሾቹ ከበቧቸው። ከበቡና ጫና ያሳድሩባቸው ጀመር። እዚች ላይ ሸሃዳ እንዳይሉ ለማድረግ ጥረት አደረጉ ቁረይሾቹ። አተርገቡ ዐን ሚለቲ ዐብዱል ሙጠሊብ፣ ከዐብዱል ሙጠሊብ መንገድ ራስህን ታርቃለህ እንደ አቡ ጣሊብ? ለምን ነቢዩ ዐለይሂ ሰላቱ ወሰላም ቁል ላ ኢላሃ ኢለላህ አሽሀዱ ለከ ቢሃ የውመል ቂያማ፣ የቅያማ ቀን ላንተ ልመሰክርልህ የምታስችለኝን የላ ኢላሃ ኢለላህን ቃል በልልኝ፣ ከሊማ እችን ንግግር ተናገርልኝ፣ አላህ ዘንድ ማረው ባክህ ጌታዬ ብዬ ወደ አላህ እዋደቃለሁ፣ መሰክርልሃለሁ የቅያማ ቀን። ይህን ሲሏቸው ነቢዩ ሰለላሁ ዐለይሂ ወሰለም ቁረይሾቹ ምን ይላሉ? አተርገቡ ዐን ሚለቲ ዐብዱል ሙጠሊብ፣ ከዐብዱል ሙጠሊብ መንገድ ርቀህ ልትሞት ነው ልትሸሽ ነው እያሉ ጫና ያደርጉባቸው ነበር። አቡ ጣሊብ ምን አሉ? ለውላ ቱዒሩኒ ቢሃ ቁረይሹን፣ ቁረይሽ የምታነውረኝ ባይሆን ኖሮ አሉ። የመጨረሻ ንግግራቸው የቁሉነ ኢነማ ሐመለሁ ዐለይሃ አልጀዘዕ፣ ላኢላሃ ኢለላህ ብሎ እንዲመሰክር ያደረገው እኮ ደካማነቱ ፍርሃቱ ሞትን ፈርቶ ነው ብለው ያነውሩኛል ብዬ ነው እንጂ አሉ። ለአቅረርቱ ቢሃ ዐይነክ፣ አስደስትህ ነበር አንተ ሙሐመድ አሏቸው። ግን ቁረይሽ ታነውረኛለች አሉ። ከሞቱ በኋላ ስለሚነሳው ስማቸው ተጨነቁ እሳቸው። ቁረይሾች ያነውሩኛል ብዬ ነው እንጂ አይንህን አሳርፋት ነበር፣ አስደስትህ ነበር። فأنزل الله عز وجل إنك لا تهدي من أحببت ولكن الله يهدي من يشاء. أنت محمد هوي أنت يودد كون هداية أتستم على الله، أنت لتمرات جلم، أنت سلودد كو هداية يقيم الله جن يفلقوني مرال يملو القرآن آية
ወረደ። መጨረሻ ላይ አና ዓላ ሚለቲ ዓብድልሙጠሊብ ሱብሓነላህ እኔ በዓብድልሙጠሊብ መንገድ ላይ ነኝ ብለው ሩሓቸው ወጣች። ይህ አንዱ ሐዘን ነው ለነቢዩ ሰለላሁ ዐለይሂ ወሰለም። ይሄ የተከሰተው አንዱ ክስተት ነው። ሁለተኛውና ሌላው ከባዱ ክስተት ደግሞ የኸዲጃ ረዲየላሁ ዐንሃ ወደ አኺራ መሄድ ነው። እነዚህ ሁለት ክስተቶች በአንድ ዓመት ነው የተከሰቱት። የውጩን ጥቃት የሚመክቱላቸው አቡ ጣሊብን አጡ። ቤት ውስጥ ሰኪና የምትሰጣቸው የምታበረታታቸው፣ ታስታውሱ ከሆነ ኢቅራ በሚወርድበት ጊዜ ወላሂ ክፉ ነገር አያገኝህም አለች አይደል? ኢነከ ለተሲሉ ረሒም ዝምድናን ትቀጥላለህ፣ ወቱቅሪኡ ضይፍ እንግዳን ታስተናግዳለህ፣ የሰዎችን ችግር ትሸከማለህ፣ አንተ ክፉ ነገር አያገኝህም አንተ መሐመድ አይዞህ ብላ ያበረታታቻቸው ኸዲጃ ነች ረዲየላሁ ዐንሃ። የማንም ሰው ገንዘብ የኸዲጃን ያክል የጠቀመኝ የለም ብለዋል ነቢ ሰለላሁ ዐለይሂ ወሰለም። የኸዲጃ ሚና በጣም ትልቅ ነበር። ከውጭ ያለን ጉዳት የሚከላከሉላቸውን አቡ ጣሊብን አጡ። ከውስጥ ደግሞ ቤት ውስጥ ድጋፍ የምትሆናቸውን ኸዲጃን አጡ ነቢዩ ሰለላሁ ዐለይሂ ወሰለም። በታሪክ ጸሐፊዎች ዘንድ ይህ ዓመት ዓሙል ሑዝን ይባላል፣ የሐዘን ዓመት ይባላል። ነቢዩ ዐለይሂ ሰላቱ ወሰላም በጣም ያዘኑበት ዓመት ነው። ሁለት ትልልቅ ድጋፋቸውን ያጡበት፣ ምርኩዞቻቸውን ያጡበት ዓመት ነው። ብቻቸውን ሲሆኑ፣ ሜዳው ላይ ማንም ደጋፊ ሲያጡ ምን ይሻላል? ከሀገራቸው መሰደድን አሰቡ። ከህዝባቸው ውጭ የሆነን ሌላን ህዝብ እንዲቀበላቸው ለመጠየቅ ቅርብ የሆነችዋን ጣኢፍን መረጡ ዐለይሂ ሰላቱ ወሰላም። ጣኢፍ ለመካ ቅርብ ከሆኑት ከተሞች ውስጥ አንዷ ነች። እንደገና ሌላም ደግሞ ስትራቴጂካዊ ምክንያቶች አሉ ነቢዩ ሰለላሁ ዐለይሂ ወሰለም ጣኢፍን የመረጡበት ማለት ነው። ፊትናው ሲበዛባቸው ወደ ጣኢፍ አመሩ ማለት ነው። ጣኢፍ ላይ የነበራቸው ሁኔታስ ምን ይመስላል? ተመልከቱ። መጀመሪያ በምን ላይ አሳልፈዋል ብያችኋለሁ? ሽዕብ በኒ ሃሽም አይደል? ማዕቀብ ላይ አሳልፈዋል 3 ዓመት። ከዛ ማዕቀብ እንደወጡስ አቡ ጣሊብ ሞቱ። አቡ ጣሊብ ከሞቱ በኋላ ኸዲጃ ሞቱ። ከዛ ተሰደዱ። ነቢ ሰለላሁ ዐለይሂ ወሰለም ድጋፍ ፍለጋ አማተሩ። ከመካ ወጥተው ቅርብ ወደ ሆነችዋ ጣኢፍ ሄዱ። ጣኢፍ ያጋጠማቸው ነገር ደግሞ በጣም ከባድ ነበር። በጣም የሚሰብር ነገር አጋጠማቸው ነቢዩ ሰለላሁ ዐለይሂ ወሰለም። እሱም በዝርዝር እናያለን። ነቢዩ ዐለይሂ ሰላቱ ወሰላም አንቢያዎቹ አርአያዎቻቸው ናቸው። የአንቢያዎቹ ዳዕዋ አላህ ሱብሓነሁ ወተዓላ በቁርአን ላይ በተደጋጋሚ ቀሰሱል አንቢያ ያነሳላቸዋል። የአንቢያዎቹን ታሪክ ይነግራቸዋል። አንቢያዎቹ ላኢላሃ ኢለላህን ለህዝባቸው ለማድረስ ምን ምን ሁኔታ ውስጥ እንዳለፉ ይነግራቸዋል። ከነዚህ ውስጥ ኑህ ዐለይሂ ሰላም ያሳለፉበትን ሁኔታ ተርኮላቸዋል። አልፈ ሰነቲን ኢላ 50 ዓመን 950 ዓመት ዳዕዋ አድርገዋል ነቢዩላህ ኑህ ዐለይሂ ሰላም። ኢና አርሰልና ኑሐን ኢላ ቀውሚህ ወደ ህዝቦች እኮ ኑሕን ላክነው አን አንዚር ቀውመክ ህዝቦችህን አስጠንቅቅ ብለን ሚን ቀብል አን የእትየሁም ዓዛቡን አሊም አሳማሚ የሆነ ቅጣት ወደ እነርሱ ከመምጣቱ በፊት ህዝቦችህን አስጠንቅቅ ብለን ኑሕን ዐለይሂ ሰላም ላክነው። ቃለ ያ ቀውሚ እናንተ ህዝቦች ሆይ አለ ኢኒ ለኩም ነዚሩን ሙቢን እኔ ግልጽ አስጠንቃቂ ነኝ ለእናንተ አላቸው። አን ዕቡዱላህ አላህን በብቸኝነት አምልኩ፣ ወተቁሁ ፍሩት እሱንም፣ ወአጢዑኒ እኔንም እሺ በሉ ታዘዙኝ፣ የግፊር ለኩም ምን ዙኑቢኩም ወንጀላችሁን ይምርላችኋል፣ ወዩአኽርኩም ኢላ አጀልን ሙሰማ እስከ ተወሰነ ጊዜ ምድር ላይ ያኖራችኋል። ኢነ አጀለላህ ኢዛ ጃአ ላ ዩአኸር የእናንተ ቀን ቀጠሮ በደረሰ ጊዜ ግን ምንም የሚዘገይ ነገር የለም።
ለው ኩንቱም ተዕለሙን የምታውቁ ከሆነ ቃለ ረቢ እዚህ ላይ ነው ነጥቡ ጌታዬ ሆይ አሉ ነቢዩላህ ኑሕ ዓለይሂ ሰላም ኢኒ ደዓውቱ ቀውሚ ለይለን ወነሃራ ቀንም ሌሊትም ህዝቦቼን ጥሪ ያደረግኩ ጌታዬ ፈለም የዚድሁም ዱዓኢ ኢላ ፊራራ ከኔ መራቅን መሸሸትን እንጂ የኔ ጥሪ ምንም የጨመረላቸው ነገር የለም 950 ዓመት ቀን ከሌሊት ለምኛቸዋለሁ ጠርቻቸዋለሁ ወኢኒ ኩለማ ደዓውቱሁም ሁሌም በጠራኋቸው ቁጥር ሊተግፊረ ለሁም አንተ እንድትምራቸው ወንጀላቸው እንዲማር ጥሪ ባደረግኩላቸው ቁጥር ጀዐሉ አሳቢዐሁም ፊ አዛኒህም የኔን ጥሪ ላለመስማት እጆች ጣቶቻቸውን ጆሮአቸው ውስጥ ይወትፋሉ ያስቀምጣሉ እንዳይሰሙኝ እኔን ድምፄን ላለመስማት ጥረት ያደርጋሉ ወስተግሸው ثيابهم ፊታቸውን ይሸፈናሉ በልብሳቸው ወአሰሩ እንቢያሉ አሻፈረኛሉ ወስተክበሩ እስትክባራ ኩራትንም ኮሩ እንቢያሉ እንቢተኛ ሆኑ ثم إني ከዛም እኔ دعوتهم جهارا ጮክ ብዬም ጠራኋቸው አሉ ثم የሚለው ቃል ይላሉ ዑለማዎች ከኢጅሃር በፊት ጮክ ብለው ከመጥራታቸው በፊት በሚስጥርም ተጣርተዋል አሉ በሹክሹክታ እንደው አንተ ይህንን ነገር እያሉ ደግሞ ሁሉንም አይነት መንገድ ተከትለዋል ሜቶዶሎጂያቸውን መንገዳቸውን ቀያይረዋል ጊዜውንም ሁሉንም አይነት ጊዜ ተጠቅመዋል ሌሊቱንም ቀኑንም ማለት ነው ثم إني أعلنت لهم ግልጽ አወጣሁላቸው وأسررت لهم إسرارا በሚስጥርም አድርሻለሁ አሉ ነብዩ አለይሂ ሰላቱ ወሰላም አንቢያዎቹ ያደረጉትን ሁሉ አድርገዋል ሌት ከቀን ለፍተዋል ለዚህ ዲን በተለያየ አይነት መንገድ አድርሰዋል በጀማዓ ጠርተዋል በግለሰብ ጠርተዋል መንገድ ወጣው ጠርተዋል እዛው አገሩ ላይ ሆነው ዳዕዋ አድርገዋል ቂሳዎችን ነግረዋል ታሪኮች ያለፉ ታሪኮችን አንስተው ተርከዋል ለህዝቦቻቸው ምሳሌን አድርገዋል ቁርአን ላይ ስትመለከቱ ምሳሌዎች ተቀምጠዋል ከአላህ ውጭ ማምለክና አላህን ማምለክ ያለውን ልዩነት በምሳሌ ያስቀምጣል የተለያዩ ሐሳቦችን ምሳሌ አምጥተው ነብዩ ሰለላሁ ዐለይሂ ወሰለም ለህዝባቸው አድርሰዋል በስዕልም ገልጸዋል ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋቸው እንደምታውቁት ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ አሸዋ ላይ ስለዋል ስዕል ይህ ቀጥ ያለው ጎዳና የኔ ነው ቁል هذه سبيلي أدعو إلى الله على بصيرة أنا ومن اتبعني ብለው ቀርተዋል ከዛ ሌሎች ደግሞ መንገዶችን እዚህ ከጎን አስምረዋል ነብዩ ሰለላሁ ዐለይሂ ወሰለም በስዕልም መልክ አስረድተዋል ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ሊገባቸው በሚችሉ መንገዶች ሁሉ ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል በጣም የሚገርማችሁ አንድ ጊዜ የዱንያንና የአኺራን ልዩነት ለማሳየት ዱንያ ከአኺራ ያነሰች ነች አኺራ ውድ ነው ብቻ ብለው አይደለም የሚናገሩት በምሳሌ ምን አደረጉ ጆሮዋ የተቆረጠ የሞተች ፍየል ግልገል ፍየል አነሱና ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ማን ነው የሚገዛኝ አሉ ማን ነው የሚገዛኝ እቺን ፍየል የሞተች አይብ ያላት ጆሮዋ የተቆረጠ ነው አንተ የአላህ መልእክተኛ ማን ይገዛልኝ በሐያት እንኳን ብትኖር አይብ አላት አሉ ሰሃቦች ሻሃዲያ መስጠው አሉ አረ ማን ይፈልጋታል አሉ አላሁ ሱብሓነሁ ወተዓላ ዘንድ ዱንያ እቺ እንስሳ እናንተ ዘንድ ካላት ንቀት በታች በላይ የተናቀች ነች አሉ ነብዩ ሰለላሁ ዐለይሂ ወሰለም የዱንያን ርካሽነት ለማሳየት በጣም ስዕላዊ በሆነ መንገድም ነብዩ ሰለላሁ ዐለይሂ ወሰለም አስረድተዋል ያልተጠቀሙት መንገድ የለም ተዕሊሙ ነብዩ ሰለላሁ ዐለይሂ ወሰለም ራሱን የቻለ ጥናት የተደረገበት መንገድ ነው የነብዩ ሰለላሁ ዐለይሂ ወሰለም የማስተማር መንገዶች ማለት ነው ሰዎች እዚህ ጋር የሆነ ነገር ካጠፉ ያን ሰውዬ አይደለም የሚናገሩት ማባሉ ቀውሚን ይወጡና ኹጥባ አድርገው ምን ነው እንዲህ የምታደርጉ ይላሉ ሰውዬው እዛው ይሰማል አንተ እንዲህ አድርገህ አይሉም ነብዩ ሰለላሁ ዐለይሂ ወሰለም
የማስተማር መንገዶችን በሁሉም መንገድ ተጠቅመዋል። ታስታውሳላችሁ ነብዩ ሰለላሁ ዐለይሂ ወሰለም جاء اعرابي فبال في المسجد መጣና የነብዩ ሰለላሁ ዐለይሂ ወሰለም መስጂድ ላይ ሽንቱን ለቀቀ። አንድ አዕራቢ የገጠር ሰው ነው። ሰሃቦቹ እንዴት እንዲታረጋለህ ተውት ይጨርሳሉ። ነብዩ ሰለላሁ ዐለይሂ ወሰለም ሽንቱን ይጨርስ ሕክማ ሽንቱን ቢያቋርጠው እሱም ይጎዳል ወይ ያንጠባጥብና ሌላ ቦታም ያዳርሳል። ይጨርሳሉ። ከጨረሰ በኋላ ደልው አምጡና እንደ አኮሌ አምጥታችሁ ውሃ ድፉበት ይጣራል خلاص። ይሄን ምን አለስ اللهم ارحمني ومحمدا ولا ترحم غيرنا احدا እኔንና ሙሐመድን ብቻ ማር ማንንም እንዳትመር አንተ አላህ አለ። በጣም እንደው ደስ ብሎት ማለት لقد حجرت واسعا እንደው ሰፊውን የአላህ ረህመት አጠበብከው ስምነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። በጣም ተናዶባቸዋል። እዛ ለምን እንዲህ አደረክ ብለው የተቆጡትን የነብዩ ሰለላሁ ዐለይሂ ወሰለም ደግሞ ሁኔታ አስደስቶታል። ሰላት ውስጥ ሆኖ ሲያወራ ያገኙትን ሰውዬ እንኳን አልተቆጡትም እኮ ምን ታየኛለህ ብሏል እኮ ጓደኛው። ከዛስ ان هذه صلاه لا يصح አይበቃባትም ይቺ ሰላት ነች ዚክር ቁርአን ቲላዋ እንጂ ሌላ ነገር ከሰው ንግግር የማይሆንባት የሆነች ሰላት ነች ዒባዳ ነች ብለው በስነ ስርዓት አስተማሩት ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰሃቢ መጣ ሲሰግድ አዩት። ينقر ልክ እንደ ዶሮ ጠቅ አርጎ የሚሰግድ ማለት ያኛ ሰላት ያስንቸኩል ምናድርያ ታታ ጠሩትና صلي فانك لم تصلي እስኪ ስገድ አልሰገድክም ማለት ነው ሰለላሁ ዐለይሂ ወሰለም። አሁንም ሄዶ ያችኑ አደረገ። አሁንም ስገድ አልሰገድክም አሉት። አሁንም ያንኑ ሲያደርግ አሁን አላስተምርህ አሉት። አሁን ልዩነቱ እንዲገባው ከዛስ ስትቆም ቀጥ ብለህ ቆም፣ ሩኩዕ ስታደርግ እስከምትስተካከል ሩኩዕ አድርገህ ተስተካከል። በደንብ ሶላቱን አስተማሩት ነብዩ ሰለላሁ ዐለይሂ ወሰለም። አልሰደቡት፣ አልወቀሱት። ይሄ ይገርማችኋል ወንድሞቼ፣ አንድ ወጣት ልጅ መጥቶ እኮ ነብዩን አለይሂ ሰላቱ ወሰለም ዚና ይፍቀዱልኝ ብሏቸዋል። እኔ ጋር መጥቶ እንዲህ ቢለኝ ምንድነው የምለው? አንድ ሼክ ጋር ቢሄድ ምንድነው የሚለው? አዑዙ ቢላህ አንተ መናጢ እንደው እንደዚህ ብለህ ደግሞ ትጠይቃለህንም? ጠሩት ነብዩ ሰለላሁ ዐለይሂ ወሰለም ቁጭ በላሉት። ይህ ነገር በእናትህ ላይ ቢፈጸም ትወዳለህ ወይ? ተሸማቀቀ። ኧረ በፍጹም አንተ የአላህ መልእክተኛ። በእህትህ ላይ ቢፈጸም ትወዳለህ ወይ? ኧረ በፍጹም አንተ የአላህ መልእክተኛ። የሱን ቅርብ ዘመዶች በሙሉ ጠሩለትና ሰዎችም አንተ የምትጠላውን ያክል ይጠላሉ አሉት። ከዛ ዱዓ አደረጉለት። ወላሂ እንደ ዚና ወደ ነብዩ ሰለላሁ ዐለይሂ ወሰለም ስገባ የሚወደድ ነገር አልነበረም፣ ከሳቸው ስወጣ ደግሞ እንደ ዚና የምጠላው ነገር የለም ይላል። አያችሁ፣ ሜቶዶሎጂያቸው በጣም የሚደንቅ ነው። የተላኩበት ማህበረሰብ አዕራቢ ነው፣ የገጠር ሰው ነው፣ ግዴለሽ ነው፣ እንደፈለገ የሚናገር ነው፣ የፈለገውን የሚያደርግ ነው፣ ኃይለኛ ነው። ያንን ይረዳሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ አዕራቢ መጥቶ ከኋላቸው አንቋቸው ያውቃል። ይሄ አንገታቸው እስከሚቀላ ድረስ ምን አሉ? ምን አላቸው? አዕጢኒ ኢኒ ላ አስአሉከ ሚን ማሊ አቢከ ወላ ኡሚክ፣ ከእናትህ ወይም ከአባትህ ገንዘብ አይደለም የምጠይቀው ከአላህ ገንዘብ ስጠኛል፣ ቸግሮኛል፣ አምጣ። ፈገግ አሉና ነብዩ ሰለላሁ ዐለይሂ ወሰለም ከቤተል ማል አዘዙለት። አዕራቢ ነው። ሁሉንም አይነት መንገድ እንደ ሰው ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋቸውን አድርሰዋል። ነብዩ ዐለይሂ ሰላቱ ወሰላም በዛ አይነት ጭንቀት ላይ ሆነው ሐሳብ ላይ ሆነው ግን ሰበብን ለማድረስ ደግሞ እስከ ጫፍ ሄደዋል። ወደ ምን ሄዱ? ወደ ጣኢፍ ሄዱ። ጣኢፍ ራሷን የቻለች ሀገር ነች። የመካ አካል አልነበረችም። አሁን ነው ሳውዲ አረቢያ የሚባለው ሰፊው ግዛት ከጊዜ በኋላ የተፈጠረ ነው። በዛኔ ጣኢፍ ራሷን የቻለች በቀባኢሎች በተወሰኑ ቀቢላዎች የምትመራ ሀገር ነች። ቁረይሾች ግን በጣም ይፈልጓታል። ያችን ሀገር ቁረይሾች ይፈልጓታል። ልክ እንደ ኢትዮጵያ አየር ነው ያላት ይላሉ አይደል? ጣኢፍ
እንደዛ ነው ቀዝቃዛ ነው አየሯ በጣም ተስማሚ ነው እንደውም የቁረይሽ ጎሳዎች ለምን ይሄዳሉ ይባላል ለመዝናናት ለረፍት ይኛው ኃይለኛ በሚሆንበት ጊዜ ወደዛ ይሄዱ ነበር እዛም ንብረት ነበራቸው ድሮም ጀምሮ ንብረቶች ይይዙ ነበር እዛ ሀገር ላይ ያችን አገር የሚያስተዳድሯት በኑ ማሊክና አህላፍ የሚባሉ ሁለት ጎሳዎች ናቸው የሀገሪቱ አስተዳዳሪዎች እነዚህ ቀድመው ጣኢፍ የተገኙ ጎሳዎች ናቸው ቀድመው ያችን ሀገር የያዙ ስለሆኑ ሀገሪቱንም በገዥነት የሚገዟት እነዚህ ሁለት ጎሳዎች ናቸው ነገር ግን ሐዋዚን የሚባለውን ጎሳ ቁረይሽን እንደዚሁም በኒ ዓምር የሚባሉትን ጎሳዎች ይፈሯቸው ነበር ምክንያቱም ኃይለኛ ኃይል አላቸው የቁጥርም የዝግጅትም ከፍተኛ ኃይል ስላላቸው እንዳይወሯቸው ይፈሩ ነበር ያው ድሮ የነበረው ነገር ደካማውን ኃያሉ ይወራል ምን ድሮ አሁንም እንደዛ ነው ኃይል ያለው የጦር መሳሪያ ያለው ደካማውን ሄዶ የሚዘርፍበት የሚገዛበት ዘመን ላይ አሁንም ድረስ ያለ ነው ታዲያ ምንድነው ያደረጉት በዚህ ጊዜ በኑ ማሊኮች ከሐዋዛን ጋር ሐዋዚን የተባለው ጎሳ ጋር ስምምነት አደረጉ ተሐሉፍ ምንድነው የሚባለው አሁን አላያንስ ማለት የሀገራት ስምምነት አለ አይደል ለምሳሌ አሜሪካ ጋር አብረው የሚሰሩ ሀገራት ማን ይከላከላቸዋል አሜሪካኖቹ ከራሻ ጋር የሚሰሩ ደግሞ ራሻዎቹ አይደል እንደዚህ አይነት የፖለቲካ ስምምነት አደረጉ ማለት ነው እነዚህ ምክንያቱም ደካሞች ስለሆኑ ሐዋዚኖቹ ጋር ስምምነት አደረጉ ቁረይሾቹ ጋር ደግሞ በኑ ማሊኮች ከሐዋዛን ጋር አህላፎቹ ደግሞ ከቁረይሾቹ ጋር ስምምነት አደረጉ እዚህ ሐዋዚን ወራለሁ ቢል ማን ይከላከላል ቁረይሽ ይከላከልላቸዋል ቁረይሾቹ አንድ ነገር እናደርጋለን ቢል ሐዋዚኖቹ እዛ ጋር ጥቅም ስላላቸው ስምምነት ስላላቸው በዛ መልኩ ባላንስ ፈጥረው ሀገሪቱን ይመሩ ነበር ነብዩ አለይሂ ሰላቱ ወሰለም ወደ ሀገሪቱ ሲገቡ የአህላፎችን ጎሳዎች ነው ሄደው ያናገሩት ከቁረይሾች ጋር ግንኙነት ያላቸውን ማለት ነው ይህንን ማድረጋቸው አህላፎችን ተቀባይነት ካገኙ ነብዩ ሰለላሁ ዐለይሂ ወሰለም ቁረይሾቹ ላይ ጫና ማድረግ ይችላሉ ማለት ነው ቁረይሾቹ እዚህ መንፈዓ ስላላቸው ነብዩ ሰለላሁ ዐለይሂ ወሰለም ያለ ማጥቃትም ነገር እነዚህ ጫና ሊያደርጉ ይችላሉ ማለት ነው የአህላፍ ጎሳ ሶስት ልጆች አሉ የበኒ ዓምር ልጆች ማለት ነው عبد ياليل ابن عامر مسعود ابن عمرو حبيب ابن عمرو የሚባሉ ሶስት ወንድማማቾች አሉ እነሱ ነው ነብዩ ሰለላሁ ዐለይሂ ወሰለም ሄደው ያናገሩት ማለት ነው